ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የአናቶሚ ስለ ስኬለተል መስል ደግሞ ያው ጀምረን የተለያዩ ፖይንቶች እያወራን ነው። በዛሬው በኤፒሶድ 7 ከስኬለተል መስል ደግሞ የቀጠለው ፓርታችን ዛሬ ስለ መስል ኦፍ ትረንክ የምንነጋገር ይሆናል ማለት ነው። በኤፒሶድ 7 እንደተለመደው ነው አብሬያችሁ ቆየው ዮናታን ነኝ። ይሄንን የዩቲዩብ ቻናል ብዙዎቻችሁ ቀጥ ታገኙበታላችሁ፣ ነገር ግን ሰብስክራይብ አታደርጉም። ስለዚህ ሰብስክራይብ፣ ላይክ፣ ሼር አትርሱ። በቀጥታ ወደ ቪዲዮአችን እንገባለን። ስለዚህ በዛሬው ቆይታችን የምንነጋገረው ስለ መስል ኦፍ ትረንክ ነው። በመጀመሪያ ይሄንን ቃል እንመልከተው። ትረንክ የሚባለው የሰውነታችን ፓርት ከየት እስከ የት ያለ ነው ከቨር የሚያደርገው ስንል ልክ እዚህ ጋር ያው ለመሳል ሞክሬያለሁ። አንድ ሰው ላይ በጀርባው ቆሞ ከዚህ ከአንገቱ ይሄን ሳያካትት እስከዚህ እስከ ወገቡ ድረስ ያለው የምናገኘውና ከቨርተብራል ኮለመን እዚህ ጋር ካሉት የቨርተብራል ኮለመኖች በመነሳት ስፓይን ሙቭመንታችን አሲስት የሚያደርግልን የብሪዚንግ ሲስተማችንን ሰፖርትና አሲስት የሚያደርግልን ፕላስ ደግሞ ውስጥ ላሉ ለኢንተርናል ኦርጋኖች ፕሮቴክሽን ሆኖ የሚያገለግል ትልቅ የሆነ የመስል ግሩፕ ነው ይሄ ትረንክ እያለ የምንጠራው። ስለዚህ ትረንክ ብለን ስንል ከቨር የሚያደርገውን ኤሪያ ልታውቁ ይገባል ማለት ነው። ስለዚህ ትረንክ ስንል ከዚህ ጭንቅላት በታችና ሊምቦቻችንን which means the upper and the lower limb ኤክስክሉድ አድርጎ ወይም ደግሞ ሳያካትት የሚገለጽ የሰውነታችን ክፍል ትረንክ ይባላል። እንደ ኢንትሮዳክሽን ይሄን ከነገርኳችሁ ዛሬ የምንነጋገራቸው ስለ መስል ኦፍ ከዚህ ጋር የተያዙ ትረንክ ስንል ጠቅለል አድርጎ የሚይዛቸው መስሎች ነው ማለት ነው። ስለ መስል ኦፍ ትረንክ ስለ ቶራክስ መስል እንነጋገራለን፣ ስለ አብዶሚናል መስል እናወራለን። የተለያዩ ደግሞ ፕራይመሪ ብሪዚንግ መስሎችና የባክ መስሎችን የምናወራ ይሆናል ማለት ነው። ትረንክ መስልን በዚህ መንገድ ኢንትሮዲዩስ አድርጌላችኋለሁ። አሁን ግሩፕ የሚደረገው ቶራሲክ፣ አብዶሚናል፣ ባክ እና ፕራይመሪ ብሪዚንግ መስሎችን ያጠቃለለ እነዚህ ሁሉ መስሎችን የያዘ ምን እንለዋለን? በመስል ኦፍ ትረንክ እያልን የምንጠራው ይሆናል ማለት ነው። መስል ኦፍ ትረንክ ሲባል እነዚህን ፖይንቶች ማስታወስ ይኖርባቸዋል። ሶስት ይለያቸው። የመጀመሪያው ስለ መስል ኦፍ ቶራክስ ወይም ደግሞ ከዚህ ከእግሬ ትረንክ ስንል ከቨርተብራል ኮልመን ልክ ምስሉ ላይ እንደምታዩት ከዛ ከጀርባ የተነሳ ነው መጥቶ የጠቀለለው እዚህ ጋር ያሉትን መስሎች ነው ማለት ነው የምናወራው። ስለዚህ በአጠቃላይ መስል ኦፍ ቶራክስ ብለን ስንል በዋነኝነት ዛሬ የምናወራው እንግዲህ መስል ኦፍ ትረንክ ነው እንጂ እዚህ ጋር ያሉትን እነ ፒ ሜጀር፣ ፒ ማይነር እነሱ እናወራለን በሰዓታቸው። ነገር ግን በዛሬው ቆይታችን ስለ መስል ኦፍ ትረንክ ስናወራ ቶራክስ ስንል ሜይንሊ አሲስት የሚያደርግበት ፓርት ከዛ ጋር አያይዘን ነው የምናወራው ከሪስፓይሬሽን ጋር ማለት ነው። በዋነኝነት ይህ መስል ኦፍ ቶራክስ እያለን ስንጠራ አሲስት የሚያደርገው ምን ነው አልኳችሁ? ሪስፓይሬሽንን። እነማን ናቸው እነዚህ ደግሞ በሪስፓይሬሽን ላይ የሚሳተፉት መስሎች የሚለውን ደግሞ ስነግራችሁ በአጠቃላይ እነዚህ ኢንተርኮስታል መስል እያልን የምንጠራቸው አሉ። እነ ፒ ሜጀር እነ ፒ ማይነር እና የተለያዩ መስሎች የምናወራ ይሆናል። አሁን ዛሬ ከዚህ ከሪስፓይሬሽን ጋር ተያይዞ ከትረንክ የተነሱ ከባክ ቨርተብራል ኮለመን የተነሱትን መስሎች ነው የምናወራው። ስለዚህ እሱ ውስጥ የምናገኘው ደግሞ ልክ አንድ ሰው ከፊት ለፊት እንደቆመ አስዩም አድርጉና ይሄ ሪብ ኬጆች ናቸው። በዚህ በሪብ ኬጆች መካከል የምናገኘው ምን ይባላል? ዲስ ኢንተርኮስታል መስል ይባላል ማለት ነው። ስለዚህ the location of the intercostal muscle is between what the ribs ይሆናል ማለት ነው። በጎድን አጥንታችን መሃል የምናገኘው ነው ማለት ነው። ስለዚህ ያ ኢንተርኮስታል መስል the part of what the ቶራክስ መስል ኦፍ ቶራክስ ብለን የምንጠራው ነው። this ኢንተርኮስታል መስል ደግሞ በሁለት ይከፈላል፣ ኤክስተርናል እና ኢንተርናል እያልን የምንጠራው ማለት ነው። the external one during the respiratory ሲስተማችን ውስጥ ሪባችን ወይም ደግሞ ይሄ የጎድን አጥንታችን የተለያዩ እንቅስቃሴዎችን ያሳያል። ስለዚህ ይሄንን ሪብ ኬጅ ዋነኛ ስራው the external intercostal muscle is elevate ማድረግ ነው። the internal ደግሞ ዲፕረስ ያደርገዋል ማለት ነው።
ስለዚህ እነዚህ ልክ ምስሉ ላይ የምታያቸው the internal and external intercostal muscle ብለን ስንል የምን ፓርት ናቸው? የመስል ኦፍ ቶራክስ። ይሄ ደግሞ ከምን ውስጥ የምናካተው ነው? ከዚህ ከመስል ኦፍ ትረንክ ጋር ነው ማለት ነው። እዚህ ውስጥ የምናገኘው በዲያፍራም እያልን ደግሞ የምንጠራው ስትራክቸር ጋር ደግሞ እንምጣ። ዲያፍራም ስንል ዶም ሼፕ ያለው ወይም ደግሞ ድንኳን የመሰለ ቅርጽ ያለው ሆኖ ለሁለት ነገሮች መክፈያ ወይም ቦርደሩን ያገለግላል። ለዚህ ከስር ለምናገኛቸው ለአብዶመንና ከላይ አሁን ስለተመለከትነው ቶራክስ ይሄን እንደ ዲቫይድ አድርጎ የሚኖር ነው ማለት ነው። ፕላስ ደግሞ ዋነኛ ሮሉ the primary muscle for inspiratory ሰዎች ኢንሄል በምናደርግበት ጊዜ ዋነኛ መስላችን አሲስት የሚያደርገው ያንን ዲስ ዲያፍራም እያልን የምንጠራው ነው። ዲስ መስል ዲዩሪንግ ኮንትራክሽን ታይም ላይ የሚያሳያቸው ባህሪያት ምንድነው? የቶራሲክ ካቪቲያችንን ኢንላርጅ በማድረግ አየር ወደ ውስጥ እንድናስገባ ይረዳናል ማለት ነው። ዲስ ኢዝ ዲያፍራም እያልን የምንጠራው ሞር ደግሞ ምስሉ ላይ እንደምትመለከቱት። ታዲያ ክሊኒካሊ ብዙ ጊዜ እንደውም በጣም ኢምፖርታንት ብለን የምንጠራው የመስል ግሩፕ ነው። ብዙ ጊዜ ፓራላይዝ የሚሆንበት የተለያዩ በሽታዎች አሉ። በዛ ሰዓት ላይ ሪስፓይሬሽናችንን ከምትገምቱት በላይ ነው በጣም የሚያቃውሰውና ትልቅ አስተዋጽኦ ያለው ነው ማለት ነው። ዲስ ዲያፍራም እያልን የምንጠራው ዶም ሼፕ ታይፕ ኦፍ መስል ማለት ነው። አብዶሚናል መስል ጋር እንምጣ። ይሄ ደግሞ ሌላኛው በዚህ በመስል ኦፍ ትራንክ እናየዋለን ብለን የነገርኳችሁ ነው። ዲስ አብዶሚናል መስል ይሄ አብዶሚናል መስል ብለን ስንጠራ ዋነኛው ሮሉ ምን መሰላችሁ? የአብዶሚናል ዎሉን ምን ማድረግ ነው? መገንባት ነው። ያን ዎል ከገነባ በኋላ ደግሞ እዚህ አብዶሚናችን ውስጥ የተለያዩ ምኖች አሉ፣ ኦርጋኖች አሉ። ስለዚህ እነሱም ፕሮቴክት ያደርጋል። አብዶሚናል ዎሉን መስራትና ውስጥ ያሉ ኦርጋኖችን ምን ማድረግ ነው? ኢንተርናል ኦርጋኖችን ፕሮቴክት ማድረግ ዋነኛው የዚህ የአብዶሚናል መስል ስራ ነው ማለት ነው። ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር ነው። በዚህ አጋጣሚ ቪዲዮአችንን ሰብስክራይብ ማድረጋችሁን አትርሱ። የተለያዩ አዳዲስ የምንጀምራቸው ፕሮግራሞች በቅርቡ ይኖራሉ። በሱ ደግሞ ተጨማሪ ዕውቀቶችን የምታገኙበትን ዝግጅት እያዘጋጀን እንገኛለን። አሁንም ከኛ ጋር መሆናችሁን በዚሁ ቀጥሉላለን። እንቀጥል። ታይፖች አሉት ይህ አብዶሚናል መስል። በአጠቃላይ 4 አይነት ታይፖች እናገኛለን። rectus abdominis, external oblique, internal oblique እና transverse abdominis። አሁን ልክ ምስሉ ላይ እያያችሁ ጥቅሞቻቸውን ነግራችኋለሁ። የመጀመሪያው rectus abdominis። this rectus abdominis ያለ የምንጠራው ከየት ነው? እንግዲህ እነዚህ ትረንክ መስል የተነሳው ከኋላ ከቨርተብራል ኮልመን አይደለ? ስለዚህ ይህ rectus abdominis ብለን የምንጠራው it will flex the vertebral column። ዋነኛ ስራው vertebral columnoችን flexion type of motion እንዲያካሂዱ የሚረዳቸው ነው። this rectus abdominis እያልን የምንጠራው ምስሉ ላይ የምትመለከቱት። ሌላኛው ደግሞ external oblique እያልን የምንጠራው by the way rectus abdominis ብለን የምንጠራው ይሄው ስፖርተኞች ሲክስ ፓክ እየተባለች የምትጠራዋን ያወራናት rectus abdominis። ኤክስተርናል ኦብሊክ ብለን ስንል ደግሞ ቱ ዘ ኦፖዚት ሳይድ ትረንክን ምን ማድረግ ነው? ሮቴት ያደርገዋል ማለት ነው። ትረንክ የሚባለው ቦታ ከየት ከቨር እንደሚያደርግ ነግሬያችኋለሁ። ያንን አይነት ሮቴሽን እንዲያካሂድ ይረዳዋል። ዲስ ኤክስተርናል ኦብሊክ። ኢንተርናል ኦብሊክ ጋር ደግሞ ስንመጣ አሲስት ያደርጋል the motion the rotations of what these ትረንካችንን ሮቴት እንዲያደርግ የሚያግዘው ዋነኛው ምስል ፓርት ኦፍ the abdominal ምስል የሆነው ኢንተርናል ኦብሊክ ብለን የምንጠራው ነው። ትራንስቨርሱ ጋር ስንመጣ ደግሞ ልክ ምስሉ ላይ የምታዩት በአብዶሚናል መስል ውስጥ የምናገኘው ዋነኛው ሮሉ ውስጥ ያሉትን በአብዶሚናል መስል ተሸፍኖ የሚገኙትን ኢንተርናል ኦርጋኖችን ኮምፕረስ ማድረግ ነው ዋነኛ ስራው። እነዚህ 4ቱ የአብዶሚናል መስል አይነቶች ናቸው። እየጨረስን ነው። እጥር ምጥን ባለች ደቂቃችን ሌላኛው የምናወራለን ብለን የተነጋገርነው መስል ኦፍ ትረንክ ላይ ባክ መስል ነው። ይህ ባክ መስል እዚህ ጋር የምታዩቸው ሁለት ቦታ ተከፍሎ እናገኘዋለን። ከጀርባ የምናገኛቸው መስሎች በሱፐርፊሻል ኤንድ ዲፕ ላይ የምናገኛቸው ዋነኛው ሮሉ ይህ ባክ ላይ የምናገኘው መስል ፖስቸር ይሰጠናል። ኢት ሜንቴን what the posture and also assist the spine movement። ከጀርባ የምናገኛቸው እነዚህ በሁለት ግሩፕ ተቀምጠው የምናገኛቸው መስሎች ዋነኛ ስራቸው ያ ነው። ሱፐርፊሻል እና ዲፕ ተብሎ በሁለት ይከፈላል። ሱፐርፊሻል የምንላቸው the trapezius and latissimus dorsi ብለን ስንል ዲፕ ደግሞ የምናገኛቸው the erector spinae ብያልን የምንጠራው አለ። this trapezius እየተባለ የሚጠራው ምስል በቀደም ኔሚንግ ኦፍ ምስል ላይ ስሙን ጠርቼው ነበረ።
አኮርዲንግ ቱ ዴር ሼፕ ነው ትራፒዚየስ አይነት ሼፕ ስላለው ትራፒዚየስ ምስል ተብሎ የተጠራው ማለት ነው። ዋነኛ ሮሉ ደግሞ ይሄንን ምስል በቀደም ጠርቻለሁ ከኔ ጋር ተያይዞ ትራፒዚየስ እያለ የምንጠራው ከዚህ አካባቢ ጀምሮ ያለ የምስል አይነት ሲሆን እዚህ ጋር ታስታውሱ እንደሆነ አንድ አጥንት ነበር ምን ብለን የምንጠራው ስካፑላ እያልን የምንጠራው ብሮድ ሼፕ ያለው የምስል የአጥንት አይነት አለ። ይሄንን ኤክስቴንድ ማድረግ ዋነኛ ስራው ነው። እሱ ብቻ አይደለም፣ አንገታችንም ወይም ኔክ አካባቢ የሚገኙትንም ነገሮች ኤክስቴንሽን አይነት ታይፕ ኦፍ ሞሽን እንዲኖራቸው ያግዛል ማለት ነው። ዲስ ትራፒዚየስ እያልን የምንጠራው። ላቲስመስ ዶርስ እያልን ስንጠራ ደግሞ ዋነኛ ሮሉ ይሄ ነው። አርማችንን እዚህ ከጀርባ ያለውን ከዚህ ጋር በመነሳት ስለሆነ የሚዘረጋው ላቲስመስ ዶርስ ልክ ምስሉ ላይ የምታዩት it will extend and adduct the arm. The role of the main role and functions of this latissimus dorsi ይሆናል ማለት ነው። erector spine ያለን የምንጠራው ደግሞ extend plus maintain the vertebral column። እነዚህ ሜን የዛሬው በትረንክ ምስል ላይ የምናገኛቸው ዋነኞቹ የምስል ግሩፖች ናቸው ማለት ነው። በቀጣይ በሌላ ስኬሌተል ምስል ደግሞ እስከምንገናኝ ድረስ ከዚህ ቀደም የተለቀቁ የኢትዮ ነርሲንግ ቪዲዮዎች እንድትመለከቱ ጋብዛችኋለሁ። እስከዚያው